ቅዱስ ገብርኤል ፈታም ነው። ለዚህ ነው ቅዱስ ገብርኤል ያለበት ቤተ ክርስቲያን ስለት እየተሳሉ ቁልቢኝ ጨምሮ ህዝቡ አባቶች ሳይሰሙት ቅዱስ ገብርኤል ሰምቷቸው ይሄዳሉ። እናቶች ሳይሰሙት ቅዱስ ገብርኤል ሰምቷቸው ይሄዳሉ። ይሰማል። አያችሁ፣ እኔንም ይሰማኛል፣ ሰምቶኛል። አባቶች ያልሰሙትን ሰምቶኛል። አባቶች ያልተናገርኩትን ተናግሬ ሰምቶኛል። እንደዚህ እኮ ነው። የኔ አንዱ መኪና ገብርኤል ነው ስሙ፣ ብታምኑም ባታምኑ። ምክንያቱም በሱ የሱን ጊዜ አመት ለሱ አደራ ሰሰት በእግሬ እየሄድኩ ነው፣ መሳለቂያም መሰደቢያም እየሆንኩ ነው፣ ዝም ትለኛለህ ስለው ወዲያው አመጣ። መኪናውን ምን አልኩት? ገብርኤል አልኩት። እንዲህ ነው የእግዚአብሔር ስም፣ የመላእክት ስም እንዲህ ነው፣ ይሰማል። መናፍቃን ከዚህ በረከት ስለተለያችሁ በጣም አዝናለሁ። ከመላእክት መንፈሳዊ ኃይልና ጥበብ ተለይታችሁ ለጌታ የቀናችሁ መስላችሁ ለብቻው ጌታ ጌታ ስትሉ ስጋ የለበሰው ክፉ ጠላት እንዴት እንደሚያሰታችሁ በጣም እጸልይላችኋለሁ። በጣም በማጸናለሁ። የህይወት የሰላም የበረከት የጽድቅ የመላእክት መገለጥና ጥበብ እንዲሰጣችሁ እለምናለሁ። ምክንያቱም ከዚህ ኃያል ከወገናችሁን የተለያችሁት ሊያግዛችሁ ከሚችል ገብርኤል እኮ ነው። እግዚአብሔር ኤልን ሲሰጠው እኮ አምላክነቱን አካፍሎታል። ይሄንን መካፈል ትጠላላችሁ። ቅዱሳን ቅድስት ድንግል ማርያም እግዚአብሔርን ክርስቶስን ስትወልድ እሷን እንደ ጣዖት ታመልካላችሁ እያላችሁ አጨበጨባችሁ አይደል እንዴ? የእግዚአብሔርን ማካፈል የእግዚአብሔርን በባህሪ ውስጥ መዋሃድ የመስጠቱን ጥበብ እንዴት እንደረሳችሁ በጣም ይገርመኛል። ይሄ መታወር ነው። ይሄ የአውሬው መንፈስ ምልክት መሆኑንም አትዘንጉ። ዕውቀታችሁ በተሻለ መንገድ ቆሞ አይደለም የቆማችሁት። እውነት ታላቅ የውድቀት ትውልድ ናችሁ። ቅዱስ ገብርኤል ፈታም ነው። ለዚህ ነው ቅዱስ ገብርኤል ያለበት ቤተ ክርስቲያን ስለት እየተሳሉ ቁልቢኝ ጨምሮ ህዝቡ አባቶች ሳይሰሙት ቅዱስ ገብርኤል ሰምቷቸው ይሄዳሉ። እናቶች ሳይሰሙት ቅዱስ ገብርኤል ሰምቷቸው ይሄዳሉ። ይሰማል። አያችሁ፣ እኔንም ይሰማኛል፣ ሰምቶኛል። አባቶች ያልሰሙትን ሰምቶኛል። አባቶች ያልተናገርኩትን ተናግሬ ሰምቶኛል። እንደዚህ እኮ ነው። የኔ አንዱ መኪና ገብርኤል ነው ስሙ፣ ብታምኑም ባታምኑ። ምክንያቱም በሱ የሱን ጊዜ አመት ለሱ አደራ ሰሰት በእግሬ እየሄድኩ ነው፣ መሳለቂያም መሰደቢያም እየሆንኩ ነው፣ ዝም ትለኛለህ ስለው ወዲያው አመጣ። መኪናውን ምን አልኩት? ገብርኤል አልኩት። እንዲህ ነው የእግዚአብሔር ስም፣ የመላእክት ስም እንዲህ ነው፣ ይሰማል። መናፍቃን ከዚህ በረከት ስለተለያችሁ በጣም አዝናለሁ። ከመላእክት መንፈሳዊ ኃይልና ጥበብ ተለይታችሁ ለጌታ የቀናችሁ መስላችሁ ለብቻው ጌታ ጌታ ስትሉ ስጋ የለበሰው ክፉ ጠላት እንዴት እንደሚያሰታችሁ በጣም እጸልይላችኋለሁ። በጣም በማጸናለሁ። የህይወት የሰላም የበረከት የጽድቅ የመላእክት መገለጥና ጥበብ እንዲሰጣችሁ እለምናለሁ። ምክንያቱም ከዚህ ኃያል ከወገናችሁን የተለያችሁት ሊያግዛችሁ ከሚችል ገብርኤል እኮ ነው። እግዚአብሔር ኤልን ሲሰጠው እኮ አምላክነቱን አካፍሎታል። ይሄንን መካፈል ትጠላላችሁ። ቅዱሳን ቅድስት ድንግል ማርያም እግዚአብሔርን ክርስቶስን ስትወልድ እሷን እንደ ጣዖት ታመልካላችሁ እያላችሁ አጨበጨባችሁ አይደል እንዴ? የእግዚአብሔርን ማካፈል የእግዚአብሔርን በባህሪ ውስጥ መዋሃድ የመስጠቱን ጥበብ እንዴት እንደረሳችሁ በጣም ይገርመኛል። ይሄ መታወር ነው። ይሄ የአውሬው መንፈስ ምልክት መሆኑንም አትዘንጉ። ዕውቀታችሁ በተሻለ መንገድ ቆሞ አይደለም የቆማችሁት። እውነት ታላቅ የውድቀት ትውልድ ናችሁ። ቅዱስ ገብርኤል ፈታም ነው። ለዚህ ነው ቅዱስ ገብርኤል ያለበት ቤተ ክርስቲያን ስለት እየተሳሉ ቁልቢኝ ጨምሮ ህዝቡ አባቶች ሳይሰሙት ቅዱስ ገብርኤል ሰምቷቸው ይሄዳሉ። እናቶች ሳይሰሙት ቅዱስ ገብርኤል ሰምቷቸው ይሄዳሉ። ይሰማል። አያችሁ፣
እኔንም ይሰማኛል፣ ሰምቶኛል። አባቶች ያልሰሙትን ሰምቶኛል። አባቶች ያልተናገርኩትን ተናግሬ ሰምቶኛል። እንደዚህ እኮ ነው። የኔ አንዱ መኪና ገብርኤል ነው ስሙ፣ ብታምኑም ባታምኑ። ምክንያቱም በሱ የሱን ጊዜ አመት ለሱ አደራ ስሰጥ በእግሬ እየሄድኩ ነው፣ መሳለቂያም መሰደቢያም እየሆንኩ ነው፣ ዝም ትለኛለህ ይሄ ስለው ወዲያው አመጣ። መኪናው ምን አልኩት? ገብርኤል አልኩት። እንዲህ ነው የእግዚአብሔር ስም፣ የመላእክት ስም እንዲህ ነው፣ ይሰማል። መናፍቃን ከዚህ በረከት ስለተለያችሁ በጣም አዝናለሁ። ከመላእክት መንፈሳዊ ኃይልና ጥበብ ተለይታችሁ ለጌታ የቀናችሁ መስላችሁ ለብቻው ጌታ ጌታ ስትሉ ስጋ የለበሰው ክፉ ጠላት እንዴት እንደሚያሰታችሁ በጣም እጸልይላችኋለሁ፣ በጣም በማጸናለሁ። የህይወት የሰላም የበረከት የጽድቅ የመላእክት መገለጥና ጥበብ እንዲሰጣችሁ እለምናለሁ። ምክንያቱም ከዚህ ኃያል ከወገናችሁን የተለያችሁት ሊያግዛችሁ ከሚችል ገብርኤል እኮ ነው። እግዚአብሔር ኤልን ሲሰጠው እኮ አምላክነቱን አካፍሎታል። ይሄንን መካፈል ትጠላላችሁ። ቅዱሳን ቅድስት ድንግል ማርያም እግዚአብሔርን ክርስቶስን ስትወልድ እሷን እንደ ጣዖት ታመልካላችሁ እያላችሁ አጨበጨባችሁ አይደል እንዴ? የእግዚአብሔርን ማካፈል የእግዚአብሔርን በባህሪ ውስጥ መዋሃድ የመስጠቱን ጥበብ እንዴት እንደረሳችሁ በጣም ይገርመኛል። ይሄ መታወር ነው። ይሄ የአውሬው መንፈስ ምልክት መሆኑንም አትዘንጉ። ዕውቀታችሁ በተሻለ መንገድ ቆሞ አይደለም የቆማችሁት። እውነት ታላቅ የውድቀት ትውልድ ናችሁ።